ሁሌም ከማህበረሰባችን ጎን ነን። ለትውልድ የሚተላለፍ ቅርስ በመገንባት እንታወቃለን። ለመጪው ትውልድ ለሀገር ተረካቢ ትምህርት ቤት በመገንባት ላይ ነን። ስሜ ሲሳይ ተስፋዬ ይባላል። የትምህርት ቤቱ የመማር ማስተማር ምክትል ርዕሰ መምህር ነኝ። እንደ ብሩህ ተስፋ አንደኛ ደረጃ ትምህርት ቤት መሰረታዊ ችግር የሚባለው የመማሪያ ክፍል እጥረት ነው። የመማሪያ ክፍል እጥረት ደግሞ አሁን ሰዓት ላይ ያለው ግማሽ ተማሪዎች በቤተ መጻሕፍት ይማራሉ፣ ግማሽ ተማሪዎች ላቦራቶሪ ክፍል ላይ ይማራሉ። ልክ እንደ ወትሮ እንደ ስራችን በፍጥነት የመማሪያ ክፍሎችንና የመጸዳጃ ቤቶችን እየገነባን ነው። ልጆች የሀገር ሀብት ናቸው። እኛም በዚህ እናምናለን። ጤናማ ትውልድ ጤናማ ሀገርን ይገነባል። እኛም የማህበረሰባችንን ግዴታችንን እንወጣለን።